ሩዝ በክሬም እንሰራለን። ያው እዚህ ጋር አንድ ዶሮ እየቀቀልኩ ነው። ጨው አድርጌያለሁ። ቀረፋ አለው እና ነጭ ሽንኩርት አድርገን እስከሚበስል እንጠብቃለን። ከዛ ቃሪያችንን እናደርጋለን። ካሮት እዚህ ጋር ሩዛችን ደርሷን በጣም መብሰል የለበትም። መካከለኛ ሲሆን ጥሩ ነው፣ እንትን እንዳይቦካብን ማለት ነው። ቆንጆ በርበሬ እናደርጋለን። ከሙን እናደርጋለን። ትንሽዬ ቅመም ሳናበዛ ትንሽዬ ቅመም፣ ከዛ ጨው ካላችሁ ማጅ አርቁ። እኔ ማጅ ስለሌለኝ አሪፍ የሆነ ማጅ ስታረጉበት ቆንጆ ነው። እዚህ ጋር ዶሮአችንን እናድርገውበት ትንሽ ከሽንኩርቱ ጋር እንዲቁላላ ጣዕሙን እንዲይዝ ማለት ነው። ብዙ መብሰል አያስፈልገውም፣ ግን ጣዕሙን እንዲይዝ ትንሽ አንድ 10 ደቂቃ አብረን ካሮቱ ከሽንኩርቱ ጋር እናቁላለን። እዚህ ጋር ደግሞ ክዝባር አለን። ካላችሁ ቸበት ማድረግ ትችላላችሁ። ቸበት አሪፍ ነው። ከዚህ ጋር ራሱ በጣም የሚጣፍጠው በጊዜው ስለሌለኝ ቸበት አላረኩም፣ ግን በእንደዚሁ ራሱ በጣም የሚጣፍጠው። እዚህ ጋር ደግሞ ክሬም አለኝ። ይሄው ይሄንን ግሽጣ አለኝ። 3 እልበ ነው የምጠቀመው። ይሄው አርጌ እመለሳለሁ። ያው 3ቱ እዚህ ውስጥ አርጌ ያለው። ከዛ ጅበን ይሄ ያለኝ 6 ጅበን ሙሰለስ ነው የተጠቀምኩት። 4 ማዕዘኑን ጅበን ነው የተጠቀምኩት። እናንተ የፈለጋችሁን ያላችሁን ጅበን መጠቀም ትችላላችሁ። ይሄው እዚህ ጋር ዶሮአችን ደርሷል። አሁን ከሩዙ ጋር እናደበላልቀዋለን። እንደዚህ ያረግን በደንብ አድርገን ከሩዙ ጋር እናደበላልቀዋለን። ያው እዚህ ጋር በደንብ አድርጌ አደበላልቀዋለሁ። በጣም ያምራን ከለሉ ራሱ አያችሁት። እንደዚህ ራሱ መብላት ይቻላል ክሬም ሳይደረግበት። ለየት ያለ ነገር ስትፈልጉ ለምሳ ወይም ለራት ይሄ በጣም አሪፍ ምርጫ ነው። በጣም ነው የሚጣፍጠው። አሁን በፓትራችን እናደርገዋለን። ከዛ ከላይ ክሬሙን እናደርጋለን። ይሄው እንደምታዩት በፓትራ አድርጌዋለሁ። አያምርም? ብሉኝ ብሉኝ ያሰኛል አይደለ? እዛ ክሬማችንን እንደዚህ እናደርጋለን። እዚህ አድርገን ሁሉም ቦታ እንዲዳረስ እናደርገዋለን። ቀስ ቀስ እያለ ሩዙ ጋር እንትን እንዳይ እንደዚህ ነው። ኦቨን ውስጥ እንከተዋለን። የላይኛውን ብቻ ነው የታችኛው ያስፈልገው። እንደዚህ ሆነን ጨርሰናል። ስለተከታተላችሁኝ አመሰግናለሁ። ባይ